ሳገባሽ ስታገባ ደግሞ አትዋሽ። አብዛኛው ፈተና የሚመጣው እዚህ ጋር ነው። አትዋሽ፣ በቃ ያለህን ንገራት። ምክንያቱም ሰው ነው የምታገባው። አሁን የሆነ ነገር መጣ፣ የሆነ ሽምግልኛ ላይ ልጄ እኮ ዶክተር ናት አለ። ከዛ ደነገጥኩኝ እኔ ማለት እንደዚህ አራተኛ ሰው ነኝ፣ ልጁ እኮ ዶክተርነቱን አያገባም አልኩኝ አልካቸው። እንደዚህ ማለት ለቅርብ ሰው ለሳቸው ቅርብ ሰው ልጁ እኮ እሱን አይደለም ማዕረግ አታገባው፣ እሷን ነው የምታገባው። እሷን ስታገባ ግን አትዋሽ። እማኖርሽ ፈጣሪ በሰጠኝ በረከት ልክ ነው ማኖርሽ። ለአንቺ ልዩ ክብር ልዩ ፍቅር አለኝ። በቃ ማለት ለሴት ልጅ በምድር ላይ ትልቁ ስጦታ ከወንድ የሚሰጠው ላግባሽ ነው። ከዚህ በላይ በቃ ያፈለገ ነገር ብሰጣት ከዚህ የሚበልጥ ነገር የለም። ምን አምጣው። ለወንድ ልጅ ደግሞ ገልብጠው እሺ አግባኝ ብላ ራሷን እስከ መስጠት በቃ አለቅ። በተለይ ይሄ በረከት ያለው ትዳር ውስጥ እድገት ውስጥ መግባት ከፈለግ ከዚህ በላይ ምድር ላይ ስጦታ የለም። ቀጥል፣ እንዳይጠፋ ነው። ቤት አለ፣ መኪና አለ፣ ደሞዝ ስንት ነው፣ የት ሰፈር ነው የምትኖረው፣ ፎሎወር አለ፣ ምን አይነት ሰርግ ነው፣ ሃኒሙናችን የት ነው፣ ቫኬሽኑ የት ነው። ይሄ ሁሉ ጥያቄ ያለበት አንድ ወንድ ልጅ። እውነት እኮ ስንት ሰው ማግባት ፈልጎ አንተ ያልከው ስህተት ነው እያልኩኝ አለ። እውነታውን እናወራ። ማን ቀና ብሎ ነው የሚያየው? አንድን ድሃ ልጅ ማን ቀና ብሎ ያየዋል? ማን ይፈልገዋል? እያማረው ማቀፍ፣ ፍቅር እያማረው፣ ልጅ እያማረው ሄዷል። ያቃል እያየኝ ነው። ኦኬ ሌት ቢ ጨረስ። አሁን የኔ ተራ ነው። በመጀመሪያ ደረጃ እንደዛ ያለች ሴት ለትዳር አትሆንም። እንደዛ ያለ ወንድ ለትዳር ሴት ወንድ ስንል ፈርስት ኦፍ ኦል ማቴሪያሊስት ከሆነ ረን በኢየሱስ በቃ። ምክንያቱም የምታገባው ሰውን ነው፣ አንተን ነው የምታገባው። የወርቅ አልጋ ለምን አይኖርህም? አንተ ከሌለህበት ያ ዜሮ ነው። በመጀመሪያ ደረጃ እዚህ ጋር ነው። ማዕረግ ትዳር አይሆንም፣ ጉራ ይሆናል። አሁን የምትላቸው ነገሮች በጠቅላላ ለቲክቶክ እና ለፋን ለሸው ይሆናል። ህይወት ግን አይሆንም። አንደኛ ይኸውልህ፣ አንዱ ወደ ፈጣሪ የምትቀርብበት ነው እኮ በረከት ነው እኮ እና በእንትን ማሌዥያ በመሄድና በምን አይነት ቬሎ በሊሙዚን ነው እንደ ወደ ፈጣሪ የምትሄደው? ካለህ አድርገው፣ በረከት ነው። ተቋደስ ካመናችሁበት። የለም እውነቱ እኮ እዚህ ጋር ነው። ለዚህ ነው እኮ ጭቅጭቅ የሚፈጠረው። መጀመሪያ ስትጠይቃት እምቢ ትላለች አይደለም? ቼክ ዩር ሰልፍ። ወደ ፈጣሪ ይዛኝ ትሄዳለች ወይስ ይዛኝ ትጠፋለች? እንዴት ተበድሮ እኮ የሚገባ አለ፣ አናቱ ሚዞር ማለት ነው። ከዛ በኋላ ከራሱ ጋር እያወራ ነው የሚሄደው። እሱ አይደለም ትዳር። የእናትህና የአባትህን ተመልከት፣ አያቶች ጋር ሂድ። በቃ ምንድን ነው የሚታየው? ቤተሰቦቿ፣ እናቷ እንዴት ናት ለአባቷ፣ ከፈጣሪ ጋር ያላቸው ግንኙነት እንዴት ናቸው፣ ክብር ላይ እንዴት ናቸው። አየህ፣ ሳብስታንስ ያላቸው ነው። መኪና አለው ወይ? መኪና ይጠፋል። ቤት አለው ወይ? ትከስራለህ። ገንዘብ አለው ወይ? ትከስራለህ። ማንነት ግን አይከስርም። ስታገባ ማንነት ነው የምታገባው፣ ፌመስነቱን አይደለም የምታገባው። ደግሞ ፌመስ የሚባል ነገር እኔ ጋር አይሰራም። ፌመስ የለም ምድር ላይ። ፌመስ ህዝብ ነው፣ ያፈመሰ ህዝብ ነው። ስለዚህ ያከበረህን የወደድህን ማህበረሰብ አክብር። ግን አሁን አይን አታስተውልም ወይ? አታይም ወይ? ወጣት ደንበኞች ላይ በጣም ይመጣሉ እንጂ ወዳጆች ምናምን ይመጣሉ። አሁን ያልከው ነገር ትክክል ነው። ምንም የምጥለው ነገር የለኝም፣ እስማማለሁ። ሰውነቱን ነው ማየት ያለበት። ሰው በቃ ሰውነቱ መታየት ያለበት። ሰውየውን ካልወደድከው ምንም ነገር ቢኖረው ያን ነው የምትወደው። ያን አሁን ብዙ ወንዶች የማይገባቸው የሰርግ ጥሪ ካርድ ላይ ምን ተብሎ ነው የሚጻፈው? እንትና ሊሙዚን ያለው እና ሪያሊቲው እዚህ ጋር ነው። ግን ብዙ ወንዶች ምን ምስ እንደሚያደርጉ ልንገርህ። ይሰራሉ፣ ይለፋሉ፣ ይጠራሉ፣ ሀብቱን ንብረቱን ይይዛሉ። አሁን ደግሞ በሱ በኩል የሆነች ሴትን ለማሟለን ይሞክራሉ። እነሱ አይደሉም። እነሱ አንተ የምታነሳቸው ኢሹዎች ይኸውልህ 2 ቀን የሚያዋሩ ነው። አዳምጠኝ። እሺ።